ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ በጉጉት የሚጠበቀው የአርሰናልና የማንቸስተር ዩናይትድ እንግሊዝ ፕሪሚየር ሊግ ጨዋታ አሰላለፍ ደርሶናል። አሰላለፉን ከእንግዳው ቡድን ከማንቸስተር ዩናይትድ ነው የምንጀምረው። በማንቸስተር ዩናይትድ ኤሪክ ቴን ሃግ በዛሬው ጨዋታ የ4-3-3 አሰላለፍን ይዘው እንደሚገቡ የሚጠበቅ ሲሆን ግብ ጠባቂነቱን ዴቪድ ደሂያ ይመራዋል። ዴቪድ ደሂያ በሰሞኑ በጣም ምርጥ አቋሙን እያሳየ የሚገኝ ግብ ጠባቂ መሆኑ ይታወቃል። የተከላካይ ስፍራን ራፋኤል ቫራን ከሌሃንድሮ ማርቲኔዝ፣ እነዚህ ሁለቱ ተከላካዮች በጥምረት በጣም ምርጥ አቋማቸውን እያሳዩ መሆኑ ይታወቃል። ሌሃንድሮ ማርቲኔዝ የተወሰኑ ረፍቶች ከዓለም ዋንጫው መልስ የተሰጠው ቢሆንም ዛሬ በቋሚ አሰላለፍ ገብቶ እናገኘዋለን። በራይት ተመላላሽ በኩል የቀኝ ተመላላሽ ስፍራን አሮን ዋን ቢሳካ የሚመራው ሲሆን በግራ ተመላላሽ ስፍራ ሉክ ሾው እየጎመራ የመጣው እንግሊዛዊው ሉክ ሾው ይሄንን ስፍራ በብቃት ይወጣዋል ተብሎ ይጠበቃል። ካሴሜሮን ባለፈው ጨዋታ ባየው አምስተኛ ቢጫ ምክንያት ባለበት ቅጣት ምክንያት የተከላካይ አማካኝ ስፍራውን ፍሬድ እንዲመራ ኃላፊነት ተሰጥቶታል። ከፍሬድ ፊት ለፊት በዳይመንድ ቅርጽ ኤሪክሰን ብሩኖ ፈርናንዴዝ ጋር የአጥቂ አማካኝ ስፍራውን እንዲመሩ በኤሪክ ቴን ሃግ የተመረጡ ተጫዋቾች ናቸው። ወጣቱ አንቶኒ እንደዚሁ የዛሬ አሰላለፍ ውስጥ ይገባል ተብሎ የተገመተ ተጫዋች ነው። ጄደን ሳንቾ በአቅም መዋዠቅ ምክንያት ብቻውን ትሬኒንግ እንዲሰራ ተደርጎ የነበረ ለመጀመሪያ ጊዜ በአርሴናል ጨዋታ ይሰለፋል ተብሎ ዛሬ በኤሪክ ቴን ሃግ የተመረጠ ተጫዋች ነው። ሌላኛው እንግሊዛዊው ራሽፎርድ ብቸኛ የአጥቂ መስመሩን ይመራል ተብሎ በኤሪክ ቴን ሃግ ኃላፊነት የተሰጠው ተጫዋች እንደሆነ ይታወቃል። በሜዳው ቡድን በአርቴታም እንደዚሁ የዛሬውን አሰላለፍ 4-3-3 አሰላለፍ ይዞ ይገባል ተብሎ ይጠበቃል። ራምስዴል ግብ ጠባቂነት ስፍራውን እንዲመራ በአርቴታ የተመረጠ ተጫዋች ነው። የ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሴናል ከማን ዩናይትድ ሲጫወቱ ሁለቱም ተመሳሳይ አሰላለፍ ይዘው ይገባሉ ተብሎ ይጠበቃል። ራምስዴል የተከላካይ ስፍራ የበረኝነት ሚናውን ይወጣል። ቤን ዋይት ራይት ባክ የቀኝ ተመላላሽ ስፍራን ይዞ፣ ሳሊባ ሴንትራል ባክ በጣም ምርጥ ተከላካይ መሆኑን እያስመሰከረ የመጣው ሳሊባ የመሀል ተከላካይ ስፍራን ከጋብርኤል ጋር በመጣመር ይመሩታል ተብሎ ነው የሚጠበቀው። እንግዲህ አርቴታ ይሄንን አሰላለፍ በግራ በኩል ከዚንቼንኮ እነዚህ አራት የኋላ ተከላካዮችን ይዞ ለዛሬው ጨዋታ ማንቸስተር ዩናይትድን ይገጥማል ተብሎ ነው የሚጠበቀው። ፓርቴ በጣም ጠንካራው ፓርቴ የመሀል ተከላካይ ከኦዲጋርድ ጋር እንደዚሁ የመሀል ሜዳውን እንዲመሩት በአርቴታ የተመረጠ ተጫዋች ነው። ግራኒት ዣካ አርሰናል ከሚመካባቸው ተጫዋቾች መካከል አንዱ ግራኒት ዣካ እንደዚሁ የመሀል ሜዳውን ጠንካራ ለማድረግ ከገቡ ተጫዋቾች መካከል ይጠቀሳል። ሳካ ወጣቱ እንግሊዛዊው ሳካ እንደዚሁ በዛሬው አሰላለፍ በአርቴታ የተመረጠ ተጫዋች ነው። ሌላኛው ሌሃንድሮ ትራሳድ እሱን ሳካን ያጠራምረዋል። ከፊት ለፊት መስመር ጋብርኤል ጃሱስ የፊት መስመሩን ይመራል ተብሎ ነው የሚጠበቀው። በእንግሊዝ ፕሪሚየር ሊግ 2022-2023 የመጀመሪያው ዙር ጨዋታ ኦልድ ትራፎርድ ላይ እነዚህ